ይኸውላችሁ ይሄ ጌ ነው ቀጥሮኝ መጣ። ጌ ነው። አትምቶ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ። ወደ 41,000 አካባቢ የሚጠጋ ፎሎወር አለው። ያው ፎቶውን እንደምትመለከቱት የሱ የራሱ ማለት ነውና በዚህ አካውንት ሪኩዌስት ተጠይቄ ስገባ እንዴት ነው ደህና ነህ የሚል ጽሑፍ ያየነ ማለት ነው። ፈታ ነበር ሲለኝ አይ ቲንክ የሆነ ፈታ ሾው የሚል ፕሮግራም ጀምሮ ነበርና እዛ ላይ ምናልባት ኢንተርቪው ላድርግ አይነት መሰለኝ። ምክንያቱም ትንሽ ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል። አንዳንድ ቦታ ላይ ደግሞ ያየሁት መተት ተደርጎበት ጋዜጠኛው ጌይ መሆኑ በይፋ ተረጋገጠ። ከአዲስ አበባ ተነስተህ እና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው። ከዚህ በኋላ የምር እየመጣ ከሆነ ይሄ ቪዲዮ ከቤት የተወጣ ነው። እሱን ለማግኘት እየቀረስኩ ያለሁት ምንድነው የምናደርገው? ብራዘር ያለ ነግሬዋለሁ፣ ጓደኞች አሉ እንዳለ ተቀጣጥረናል። ልክ ሲመጣ ጠብቀን ዶቃ አመድ ነው እናበላው ማለት ነው። አመድ በአመድ አድርጌ አንከባልዬ እኛ ኢትዮጵያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸት አሳያችኋለሁ። ተከታተሉ። እሺ ያው እዚህ ጋር እንደምትመለከቱት ይሄ የሱ የቲክቶክ አካውንት ነው። መጀመሪያ በዚህ ነው ውስጥ ያወራኝ ሶፎንያስ ዋሲሁን ይላል። ምናልባት ቲክቶክ ላይ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ። ወደ 41,100 አካባቢ የሚጠጋ ፎሎወር አለው። ያው ፎቶውን እንደምትመለከቱት የሱ የራሱ ነው ማለት ነውና በዚህ አካውንት ነው ሪኩዌስት ተጠይቄ ስገባ እንዴት ነህ ደህና ነህ የሚል ጽሑፍ ያየሁት ማለት ነው። አሁን ከዚህ በመቀጠል እያንዳንዱ ያወራውን አሳያችኋለሁ ማለት ነው። እንግዲህ ተመልከቱ። እዚህ ጋር ደህና ነህ ወይ እንዴት ነህ ብሎኝ ነው ደህና ነኝ ደህና ነህ ስለው ያው እንደምታዩት አለው ልክ ካለኝ በኋላ ፈታ እንበል ብሎ ላከልኝ። ከዛ ከታች እንደምትመለከቱት እንችላለን ሶፊሻ በምን መልኩ አልኩኝ። ይሄንን ያልኩት እኔ ለምንድን ነው እኔ ይሄንን የወሰድኩት የነበረው ፈታ ነበር ሲለኝ አይ ቲንክ የሆነ ፈታ ሾው የሚል ፕሮግራም ጀምሮ ነበርና እዛ ላይ ምናልባት ኢንተርቪው ላድርግ አይነት መሰለኝ። ምክንያቱም ትንሽ ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል። እሺ ያልኩት ደስ ይለኛል እንቻለ ሶፊሻ በምን መልኩ ስለው ደስ የሚል ምንድን ነው ብሎ ጠየቀኝ። ኧረ ሶፊሻ አታወዛግበኝ፣ የጠየቀኝና ሀሳቡን ያነሳው እኮ አንተ ነህ ፈታን በል ያልከው እንዴት ነው እየጠየቁት ማለት ነው። ከዛ ያው ይሄን ብዬ ስጠይቀው የመለሰልኝ ምላሽ ምንድነው የሆነ ያልገባኝ በቃ አይነት ነገር አስቦኝ መሰለኝና ተወው በቃ ብሎ ሲልክልኝ ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው። ከዛ በኋላ ለምን አታስረዳኝም ሶፊ ምንም ችግር የለም ብዬ ነፃ ሆኖ እንዲያወራኝ ለማድረግ ሞከርኩኝ ማለት ነው። ከዛ በኋላ ምንድን ያለኝ ቴሌግራም ዩዘር ኔም አለክ ወይ ብሎ ጠየቀኝ። አዎ አለኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የኔም ዩዘር ኔም ፍሬዘር ፈቃዱ ብዬ ላኩለት ማለት ነው። ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም። እዚህ ጋር እንደምትመለከቱት በቴሌግራም መጣ ፍሬ አለኝ ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ። አለሁልህ ሶፊ አንተ እንዴት ነህ አልኩትኝ። ከዛ አለሁልህ ፍሬዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? ከዛ እዚህ ጋር እኔም ወዲያው ነው በቃ ይሄ ሰውዬ ጌይ ነው ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩኝ ወዲያው ስራ ቤተሰብ ምናምን ሁሉ ሰላም ነው ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ ጻፈልኝ ማለት ነው። ከዛ ወዲያው ምንድን ነው ያልኩት? እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የት ሄድክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አድርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት እሺ የኔ ውድ ብሎ ከታች ላከልኝ ማለት ነው። እንግዲህ ተመልከቱ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረና የማይሆን አይነት ንግግር ነው ሲያወራኝ የነበረው ማለት ነው። እኔም ያው ጉዱልኝ ብዬ በቃ የሆነ ነገር ስለተረዳው አወጣጥቼው ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገደድኩኝ ማለት ነው፣ እንደ ጌይ ሆኜ ማለት ነው። ከዛ ወዲያው ምንድን ነው ያለው? እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድን ነው እዚህ ጋር ተመልከቱ ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይሄ ውሻ እያያችሁ ነው አይደለ? ደግሞ ሰውነትህ ሄርሊ ነው ሲለኝ እኔ ወዲያው ስለተረዳሁት ምንድን ነው ያልኩት? ኦ ሶፊዬ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊ ነው አይነት ነገር ብዬ አወራሁት። ምክንያቱም ገብቶኛል ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል። ይሄ ሰውዬ ጌይ እንደሆነ ተረድቻለሁ። ስለዚህ የሆነ ነገር ደግሞ የሚገርማችሁ ነገር ይሄንን ስክሪንሾቱን ሊያጠፋው ይችላል ብዬ ስላሰብኩኝ እያንዳንዱን የምናወራውን ነገር ስክሪንሾት እያደረኩኝ ወዲያው ነበር ሳስቀምጥ የነበረው ማለት ነው። ከዛ ምን አለኝ መልሶ በጣም ነው የሚያምረው ብሎ አለኝ። ከዛ በኋላ አደል አልኩት እኔ ደግሞ ከዛ ወዲያው አደል አዎ ብዙ ሰው ይወዳል፣ አንዳንዱ ደግሞ ይጠላል። ምን እንደሚጠላ ባይገባኝም ብዬ ያው የእሱን እንትን አጸደቁለት። ይሄ በቃ ችግር የለውም እውነት ነው በጣም ያምራል። ያው እኔም እንደ ጌይ ብዬ ልሁን ብዬ ራሴን አስቤ ማለት ነው። ምክንያቱም በዚህ መንገድ ካላወራሁት ደንብሮ ሊቀር ይችላል። እኔ ደግሞ ያው ብዙ ሰው እንዲጠነቀቅ ስለምፈልግ እውነቱን ማወጣጣት ስለነበረብኝ አዎ አልኩት። ወዲያው ምን ብሎ መለሰ? ያ በተለይ የደረትህ ብዙ ነው አይደል ብሎ ላከልኝ። የደረቴ ጸጉር ደግሞ የአጋጣሚ ጉዳይ ሆኖ እኔ ሰውነቴ በሙሉ በጸጉር የተሸፈነ ነው እስከ አንገቴ ድረስ ማለት ነው። ሰውነቴ እንዳለ በጸጉር የተሸፈነ ነው። አዎ ምናምን ብዬ ያው መለስኩለት ማለት ነው። ከዛ ምንድን ነው ያለኝ? ያው እኔም እንደለመደው እንዲሸፍን ብዬ ስላሰብኩኝ ምንድን ነው ያልኩት? አዎ እንዳለ ከእግር ጥፍሬ ጀምሮ እስከ አንገቴ ይደርሳል ብዬ አወራሁት። እንግዲህ አስቡት ወንድ ልጅ ሆነን እንደዚህ ስናወራ፣ ወንዶች ሆነን እንደዚህ ስናወራ እኔ አውቄ ነው ሆን ብዬ እንደዚህ እያወራሁት ያለሁት ምክንያቱም ቀንዝሮበት እንደሆነ ገብቶኛል። ስለዚህ እኔም ማስጨረስ ስለነበረብኝ እንደውም እንዲጓጓ ብዬ አዎ ከእግር ጥፍሬ ጀምሮ እስከ አንገቴ ድረስ ነው ያለው ብዬ አወራሁት ማለት ነው። ኔክስት ምንድን ነው ያለው? ያው እዚህ ጋር እንዳያችሁት ዋው ይኮሰኩሳል አለ። ይሄ ውሻ የሚኮሰኩስ ይኮሰኩስ። ምናልባት ይሄን ቪዲዮ እየሰማሁ ከሆነ ገና እናንተ አንላቀቅም። እሺ ይሄ ለኔ የክብር ጉዳይ ነው። ገብቶሃል አንተ ውሻ በክት ማትረባ አገኘሃለሁ። ደግሞ ቆይ ብቻ አሳያችኋለሁ። ፋይናሊ እንዴት አድርገን እንደቀጠቀጥ ነው አሳያችኋለሁ እያንዳንዱ ነገርና ያ ይኮሰኩሳል ብሎ እኔን ያወራኛል። በጣም ጥሩ ምንም ችግር የለም። እኔም እያስቀጠልኩት ነበር። ቀጥሎ ምንድን ነው ያልኩት ወይ ደግሞ ምንድን ነው ያለኝ? ያው ከላይ እንደምታዩት አንድ ቀን አየዋለሁ አለ ይሄ ውሻ። ከዛ በኋላ እንዴት በደስታ ብዬ እኔም ልብ ቅርጽ አድርጌ ላኩለት ማለት ነው። ያው እንደዚህ ልብ ቅርጽ ምናምን ሲያዩ ይቆምባቸው ይላል እንደዛ ብዬ ላኩለት። ከዛ እዳስሰዋለሁ ብሎ ላከ። ያው እንግዲህ የተመለከታችሁት ነው የሱ አካውንት ነው ሶፊ ይላል ከላይ።
ከዛ የምፈልግ ከሆነ አልኩት ያ አለኝ ይሄ ውሻ። ከዛ ስታይል ብዬ ልኳለሁ። እዛ አካባቢ መቼስ እጅብ ያለ ነው አለኝ። እዛ አካባቢ ማለት ከታች ብልት አካባቢ ያለውን ጸጉር ማለት ነው። እንደዛ ሲል ምንድን ነው ያልኩት ምን ጥያቄ አለው ብዬ ላኩለት። ከዛ ምን ብሎ ላከ? ዋው አሳየኝ ብዬ አላስጨንቅህም ብሎ ሲል እኔ ምን አልኩት መልሼ እንግዲህ ካልክ እኔም እይ ብዬ አላስጨንቅህም ብዬ መለስኩለት። ከዛ ምን ብሎ መለሰ? በእውነት አሳየኝ የገመትኩት ነገር ስላለ ነው ብሎ ልብ ቅርጽ አድርጎ ላከ። ከዛ እኔ ወንድማችሁ ምን ብዬ መለስኩለት? እንዲህ በቀላሉማ አይሆንም ማለት ትንሽ እንዲጓጓ ብዬ ስላሰብኩ እንዲህ በቀላሉማ አይሆንም ብዬ የጻፍኩለት። ወዲያው ምን ብሎ መለሰልኝ? ያው እዚህ ጋር እንደምትመለከቱት እኔም አሪፍ በርገር እልክልሃለሁ አለ። ያው በርገር ማለት ቂጡን ነው ገብቷችኋል? በአጭር ቋንቋ ቂጡን የተፖሸረ ቂጡን ሊልክልኝ እልክልሃለሁ ብዙ ያልተነካካ ነው ብሎ ላከልኝ ማለት ነው። ባይሆን እኔ ምን አልኩት? ከዛ ባይሆን በርገሩን ከላክልኝ እኔም አጣጥቤ አደራርቄ እልክልሃለሁ ብዬ ትንሽ እንዲጓጓ አደረኩት። እሺ ያለኝ። ከዛ አፍጥኗ ሶፍ ብዬ የልብ ቅርጽ ምልክት አደረኩለት። ይሄ የተረገመ ውሻ። ከዛ ምን አድርጎ ላከልኝ? ያው እዚህ ጋር እንደምትመለከቱት በአንድ ጊዜ እይታ እንዲጠፋ አድርጎ ላከልኝ። አሁን ይሄን ስክሪንሾት ማድረግ አይቻልም፣ ምንም ማድረግ አይቻልም። ብቻ ከፍቼ እኔ አየሁት ማለት ይጠፋል ወዲያው። እዚህ ጋር እንደምትመለከቱት እንዲጠፋ አድርጎ ነው እንትን ያለው። ወዲያው ሾፍኩት። ምን አይነት የተረገመ ቂጥ እንደላከልኝ የምታዩት ማለት እርግም ያለ ቂጥ የሚያስጠላ ቂጡን ላከልኝ። ከዛ እኔ ምን ብዬ ላኩለት? ካየሁኝ በኋላ ዋው ምናምን ብዬ ላኩለት። በቃ ያበደ ነው አይነት ነገር ማለት ነው። እንደምጓጓስ መስዬ ላኩለትኝ። ከዛ ወዲያው ማውራቻችንን ቀጠልን ማለት ነው። ከዛ ዋው ካልኩት በኋላ ወደድከው ምናምን አለኝ። እንዴት አባቱ ዘግናኝ በርገር ነው ብዬ ላኩለት ይሄ ውሻ። ከዛ በኋላ ያ በዛ ላይ ጠባብ ነው ምናምን ብሎ ጻፈልኝ። ይጣፍጣል ብሎ ላከልኝ። አይ ኬንት ብዬ በቃ እኔም እንዳልቻልኩ አስመሰልኩት። ከዛ በኋላ ምን አለ? እስቲ ያንተን ሊዋለኝ ማየት ብቻ ምን ዋጋ አለው ካልተበላ ነው ምናምን እየጻፍኩለት። ከዛ ትበለዋለህ ምናምን አይነት ነገር አለኝ ማለት ነው። አሪፍ ነገር ተሸክመሃል ማለት ያው ብልቴን ነው ያወራኛል። አሪፍ ነገር ተሸክመሃል ምናምን ሲለኝ እሱን አይተህ ብትሞክረው ምን ይልሃል ብዬ ላኩለት። ደስ ይለኛል አለኝ። ወፍራም እወዳለሁ ምናምን ብሎ ጻፈ። እንግዲህ ተመልከቱት ይሄን ሰውዬ ምን እየጻፈ እንደሆነ። ወፍራም እወዳለሁ ብሎ በጻፈ ጊዜ ይሄ ግን ወፍራም ብቻ አይደለም ረጅምም ነው ብዬ ያው ልቡ እንዲጓጓ ከታች እንግዲህ እንደምትመለከቱት እየጻፍኩለት ነበር ማለት ነው። ከዛ በኋላ ማርያምን ብሎ ላከ። ደግሞ ማርያም ብሎ ይጠራል ይሄ ውሻ። ከዛ በኋላ አንጀት አርስ ነው ብሎ ጻፈልኝ ማለት ነው። ከዛ ማርያምን አልኩት እኔ ራሴ መልሼ መቼ ትሞክረዋለህ ስለው መቼ ልሞክረው የት ነህ ቤትህ የት ነው ምናምን ብሎ ጠየቀኝ ማለት ነው። መጥቶ እንግዲህ ይሄ እንትን ያው የለመደው ሊያደርግ። ከዛ ምንድን ነው ያልኩት? ጥያቄን በጥያቄ ውዴ በቃ ላኩርፍ ነው ምናምን ብቻ እንደዚህ ያልኩት። እሺ አታኩርፍ አታሳየኝም የኔን አይተህ የለ ምናምን ብሎ ላከልኝ ማለት ነው። ከዛ እኮ ላገኝህና ላፈጣጥ ነው ምናምን አልኩት። ከዛ ዛሬ አቅምሰኝ አለኝ። በደስታ ትመጣልኛለህ ብዬ ላኩለት ማለት ነው። ከዛ በኋላ አዎ የት ልምጣ አለኝ። ስራ የለብህም አልኩት። አውቄ እኔ ያው የከተማ ልጅ ይመስላል ማለት ነው። አዎ አለኝ። ከዛ ቶሎ ከወጣህ ትደርሳለህ። ቆይ አንዴ ልመልስ ወደኋላ እና ያው ቶሎ ከወጣህ ትደርሳለህ፣ በአንድ ሰዓት ውስጥ ትገባለህ። እኔ ያለሁት አዳማ ነው ብዬ ጻፍኩለት ማለት ነው። ምን ምላሹ ምን ይሆናል ብዬ መስማት ስለፈለኩኝ ማለት ነው። ከዛ ወዲያ የፈጠነ ምንድነው ያው እዚህ ጋር እንደምትመለከቱት ሶፊ ይላል የሱ ስትሪዎች ናቸው። እዚህ ጋር የምትመለከቱት የሱ አካውንት ነው። ከዛ እንግዲህ የተባለውም አልቀረም እመጣለሁ አይነት ነገር ነው ያለው። እስቲ እዚህ ጋር ተመልከቱት። ከዛ ሩቅ ነህ እኮ ምናምን ብሎ ላከልኝ። ቦታ አለህ ምናምን አለኝ። ደግሞ አዳማ ምን ትርቃለች ምናምን አልኩት። አዎ ቦታ አለኝ አልኩት። የራስ ቤት ነው ወይስ የጓደኛህ ምናምን ብሏል። የራሴ ካልተመቸህም መቀየር እንችላለን እሱ አያሳስብም ብቻ ናልኝ አልኩት። ከዛ ናልኝ ይጽፈዋለሁ። አንድ ሰው መጨመር ትችላለህ ብሎ ጠየቀኝ። ለማን ነው ብዬ ጠይቁት። እኔ እዚህ ጋር አልገባኝም ነበር። አንድ ሰው መጨመር ትችላለህ ሲለኝ ምን ለማለት እንፈልጉ እንደሆነ ነበር አልገባኝም ነበር። ከዛ በኋላ ለማን ነው ብዬ ጠይቋለሁ። ምን ብሎ ይልክልኛል? ለኔ ነዋ አንድ ካልበቃኝ ብዬ ነው ሜቢ ካልጠገብኩኝ ምናምን አለኝ ማለት ነው የናዝሬቱ ኢየሱስ። ከዛ ወዲያው እሺ ደውልለታለሁ አልኩት። ማን ነው ቆንጆ ነው እንዳንተ አለኝ። ይሄ ውሻ አንተ በክት አገኛለሁ እኔ ግን አልለቅህም እኔ እንደዚህ ታቆላምጠኛለህ። ከዛ ምርጥ ዕቃ ነው አልኩት ማለት ነው። ከዛ መልኩስ ምናምን ብሎ ጠየቀኝ። እዚህ ጋር እንደምትመለከቱት ጸጉሩ ሉጫ ትንሽ ምንድነው አንዴ ቆይ ላንብበው። አሁን ከአዲስ አበባ ተነስተህ